ይሄ ድሪም ነው በቃ ከጀለሶች ጋር ሆናችሁ እንደዚህ አይነት ፖድካስት ይኖራችሁ ምንም ማለላችሁ አሜን ብሎ ዩ ቤተሰብ ፕላስ እንዴት ናችሁልኝ? አማን ነው ሁሉ ሰላም ሁሉ ተማም ሁሉ ቅምጥል ይመስገናላችሁ። ዛሬ ባበደ ቪዲዮ ተመልሰን መተናል። ሙቪ ኤግዚቢሽን ይጃችሁ መጥቻለሁ። እዚሁ ቤጂንግ ውስጥ የሚገኝ ቦታ ነው። አይ ቪዲዮ እንደምትወዱት ሁላችሁ ቪዲዮ ላይክ ማድረግ እንዳረሳ ይመቻችሁ። ሲአመረ ጋዴ ዛሬ ይጃችሁ የመጣሁት ኤግዚቢሽን ኦፍ ፊልም አርት ይላል። ለጋችሁ ጊዜው ማለት ነው 2025 ከአፕሪል 4 ከጁን 3 ድረስ ነው። አታችሁ ጎብኝት ታርጉ። ቤጂንግ ያላችሁ ሰዎች አብጅ ምናምን ነገር አሉ እዚህ ጋር ምን እንደሆነ አላቅም። ተመረቶች አሉ እንዳለ ግን የውጭ ዜጎች ናቸው። የተለያዩ ደብዳቤዎች ምናምን ነገሮች አሉ እዚህ ጋር የተፈራረሙበት። እንትኑ ግን ሲያስፈራ የብረቱ በስማውል መውደቅ እየመሰለኝ ነው ወግንታት እና አሳቶች እንዴት አያችሁት? ቦታው ሆነ አንደኛ ነው አይደለም መቤቴ አቆሶ ፊልም ምናምን ነገር ካለ ይሄ ያስፈራም በስመ አብ ወልድ። ኦኬ እነዚህ ኮንሰፕቶቹ ናቸው መሰለኝ። ጄምስ ካሜሮን ነው አይደል? ይሄኛው 1979 ኦኬ ይሄንን እንትን አለውና ከዛ በኋላ ወደዚህ ቀየሩት ማለት ነው። ኦኬ ይመስለኛል የኮንሰፕት ነገር ነው። ጄምስ ካሜሮን ነው። እዚህ ጋርም አቫታር አለ ይታያችኋል። ይሄ ዳይሬክተሩ 2009 ላይ ጄምስ ካሜሮን ነው። ፎክስ ፊልም ኮርፖሬሽን የሰሩት እና ይሄንን ነው ወደዚህ ቀየሩት ይመስለኛል። ኮንሰፕቱ ይሄ ነው መሰለኛ። የሚወራው ማለት ይሄኛው የሚወራው አቫታር ፊልም ነው የሚወራው እንስሳ እንደዚህ አድርጎ ነው የሰሩት። የሳ ይመቻቸው። ወደነዋል። ፈለው መጀመሪያ ኮንሰፕት ነው የሚሰሩት፣ አይዲያው ነው የሚያመጡት። ከዛ በኋላ እንደዚህ አሁን ይሄንን ስዕል ምናምን ነው የሚቀይሩት ወደዚህ ይሄንን ማለት ነው። እዚህ ጋር ራሱ የተርሚኔተር ሸዋጂንገር አለ አይደለ? ኮንሰፕቱ እንደዚህ ምናምን ነገር ይስሉትና ከዛ በኋላ ያን ነገር ወደ እንትን ይቀይሩታል። እዚህ ተርሚኔተር ላይ የነበሩ አይዲያዎች አሁን የምር እየተሰሩ ነው። ለምሳሌ ዛኔ የሆነ ፌስ ሪኮግኒሽን ምናምን በሰዓቱ አልነበሩም፣ ግን አሁን ላይ ኤአይ ምናምን ነገር እየሰራቸው ነው። ብዙ ነገር እየተሰራ ነው በኮንሰፕት ደረጃ ያሉ ነገሮች። የምር ኮንሰፕት ሲኖር ነው ጥናት ተደርጎ እዛ ላይ ምናምን እንትን የሚባለውና እዚያ ማምሩ በስማ ሹፋቸው የድሮ ቲቪዎች ማለት ነው። ሲያስቅ ማርያም በስማ ቲቪ ነች እንዴ ቤቴ ዮሐና ነኝ ብሎሻል እንዳትቀሪ ዘምተሻል ዛምቦ ደመያ በየኩል ዞር አረጋችኋለሁ እኮ እናንተ ሰብስክራይብ አታደርጉም እንጂ በስማ ቀላል ነው የማሾፋችሁ። እዚህን ቲቪዎች በጣም ነው የሚያስቁት ማርያምን። ግን ቤቱ ማለት ሌላ ታሪክ ነው። በስማ ሙሉ የሆነ እንትን ያለ ቦታ ነው ይመስለው። የሆነ ለብዙ ጊዜ ተዘግቶ የቆየ ቦታ አለ አይደል? እንደዛ ነው ይመስለው። አንተን የአማርኛ ፊልም ኦል ታይም ሙቪያችሁን ደቅ አድርጉልኝ ኮሜንት ላይ። ለኔ የምን ጊዜ ምርጥ የአማርኛ ፊልም የወንዶች ጉዳይ ነው። ዘመንም አይሽረው የድሮ ፊልሞች በቃ ምን ይቀርጉ ነው። ምንድነው ወገንታት እዚህ ጋር የምናየው ነገር ምንድነው? ምን ይሄ ነው እዚህ ጋር በየ አያስፈራም? ምን ያፈጠልልኝ ነው የዋና ነኝ ብሎሻል እንዳትቀር። እዚህ ጋር የተለያዩ ስዕሎች አሉ፣ ለየት ያሉ ስዕሎች ግን ግራ ነው የሚያጋቡት ወገን። የሆነ ያስፈራሉ ምናምንም ነገር 63 57 የምታስታውሱት ፊልም ካለ ከዚህ ውስጥ ዴይስ ኦፍ ቢንግ ዋይልድ የተለያዩ ፊልሞች አሉ። ግን እንትና አቀራረባቸው ደስ ይልም እንዴ ላይቱ አለ ከታች ምናምን ጋዳይ ቪዥን ሲባል ግን በቃ የሆነ ነገር ተሰቃቅለው ምናምን ነገር ነው። ላላ ነው ብቻ ላላ ነው ወዬ የሚያስብል ነው። የዛሬውን ዜና መዘግበላችሁ ሰየነኝ ከቤጂንግ። እንደምን ቆያችሁ? እንኳን ወደ ሰየቲው በሰላም መጣችሁ። ዛሬ ቤጂንግ ውስጥ የሚገኝ አንድ የፊልም አርት ሙዚየም ይጃችሁ ወይ ደግሞ ኤግዚቢሽን ይጃችሁ መጥቻለሁ። ቦታው በጣም ነው የሚያምረው። እንግዲህ ሹፍ እያረኳችሁ ነው። እናንተ ብቻ ከረብ ማድረጋችሁ እንዳትረሱ። ይመቻችሁ። እና እንደምታዩት እዚህ ጋር አርቶች ምናምን ነገር ከጀርባ ያሉ ብቻ በጣም የሚያምር ቦታ ነው። በጣም ቪንቴጅ የሆነ ቫይብ አለው። ክላሲክ ቦምቦ ክላት አይነት ስላሴ ያምብለናል። ወደነዋል፣ ተመችቶናል። ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ይችላል አቸማችሁ። እንግዲህ በቀጣይ እስቲየት እንዳሳያችሁ ትፈልጋላችሁ ኮሜንት ላይ ደቃልኩልኝ። ማየት ትፈልጉትን ቦታ ቤጂንግ ላይ በደንብ አሳያችኋለሁ። በቀጣይ ደግሞ ወደ ተለያዩ ከተሞች እየሄድን አሪፍ ቪዲዮ እንሰራለን። ስቴይ ቲዩንድ። ይመቻችሁ። ይሄ ፊልም ምንድን ነበረ? አጠፋብኝ ብቻ የሆነ አኒሜሽን በጣም ፌመስ ነው።
እስኪ ኮሜንት ላይ ጻፉልኝ ካስታወሳችሁት። ሲንደሬላ 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 ሲንደሬላ። ከዛ በኋላ ያ ስዕሉ ነው ወደ አኒሜሽን የሚቀየረው ኮንሰፕቱ ማለት ነው። አሁን የዚህኛው ልጅ አይታችሁታል ስዕሉ ይሄ መቻቸው ግን በኮንሰፕት ደረጃ ምን ይመስላል የሚለውን ያ መጀመሪያ በስዕል ነው ያመጡት። ፊልም ሰሪው የሚፈልገውን ካራክተር ይስላል። ይሄ ጃፓንኛ ነው ወይስ ኮሪያኛ? 감사합니다. 안녕하세요. ሲልኮት ሲኒ ኮኒቺዋ እኔ ፊልም ያስታውሰዋል። እስቲ ያየው ሰው ካለ ኮሜንት አድርጋ። ናል በቃ በአኒሜሽን የተሰሩ እንትኖች ከነረሳቸው ምናምን ነገር በፎቶ ደቅሏል። ኤግዚቢሽን ሲሆን ብዙ ጊዜ እንደዚህ የተሰሩ ስራዎችን ማየት ነውና ሞር ደግሞ ስለዛ ነገር ካወቃችሁ ኢንተረስቱ ካላችሁ በጣም ያስደስታል። ለምሳሌ ስዕል የሚወድ ሰው እንደዚህ ስዕሎች ሰቅሎ ሲያይ ምናምን ነገር አሪፍ ፊሊንግ ይኖረዋል። እነዚህ አሁን የቻይኒዝ አኒሜሽን ናቸው። አሁን ቻይኒዝ አኒሜሽን ፊልም ይላል። ብዙ ጊዜ እነሱ በቃ የሆነ ከማርሻል አርት ጋር የተያያዘ ምናምን ነገር አይጠፋውም። ይላል እዚህ ጋር አያቸዋቸው እነዚህ ይሄ ቻይኒዝ አርት እንትን ዘካራቴ ኪል አይታችሁታል። ይሄ በሆነ ከመጋረጃ ጀርባ ምናምን ነገር አድርገው እንደዚህ በእጃቸው እያንቀሳቀሷቸው ምናምን። አሁን ይሄን ሁለቱን ስቲክ ይዛችሁ የሆነ ጊዜ የሆነ ሰርተን ነበር የዚህ አይነት ነገር እና ይንቀሳቀሳሉ ነገር። ከዛ በኋላ አኒሜሽን ማለት ነው ሲምፕል አኒሜሽን በእንደዚህ አይነት ነገር ነበር የሚሰሩት። ይሄ በኮምፒውተር የሚሰራው ነገር ሳይመጣ ፊት ማለት ነው። ይሄ ደግሞ የድሮ ካራቴ ቻይኒዝ ካራቴ ሙቪዎች ላይ በቃ እንደዚህ አይነት ካራክተሮች አይጠፉም። ይመር ማርሻል አርት የሚችለው ሰውዬ በቃ እንዴ ነጭ ጺማም ሽማግሌ ሰውዬ ነው ምናምን። እዚህ ጋር ደግሞ የሉፍታንዛ ፕሌኖች ናቸው መሰለኝ። እስቲ ሾፍ ሉፍታንዛ በጣም ፌመስ ኤርላይንስ ነው። A350 900 ይላል። የሳይ ሲያምር ግን ይሄኛው ደግሞ A321 ኒዮ ዳይቨርሲቲ ዊንስ A330 300 ብቻ ያማምራሉ። A340 አለ። ይሄኛው A321ዶች ናቸው። ያኛው 320 319 አለ። እዚህ ጋር B747 አለ። B747 400 እና B747 8 አለ። ያምራል። በርሊን አይ ላቭ ዩ 2019 የተሰራ ሙቪ ነው። እዚህ ፊልም ሪኮመንድ አድርጋችሁ በዛው ሾፍ አድርጉትና ከዛ በኋላ ፊልሙን ከጨረሳችሁት በኋላ የትኛው ፊልም እንዳያችሁና ተመችቶና አልተመቸንም የሚለውን ኮሜንት ላይ ደግ አድርጉልኛል። ይኸው እዚህ ጋር በርሊን አይ ላቭ ዩ 2019 የተሰራ ሙቪ ነው። እዚህ ጋር ደግሞ ምን አለ ዘ አዌክኒንግ ኦፍ ሞቲ ወልከም ብራች የሚል 2018 የተሰራ ሙቪ አለ። እስቲ ይሄንም ሾፍ አድርጉትና ከዛ እንዴት ነው የሚለውን ትነግሩኛላችሁ። ጎስት ኦፍ ዘ ሼል 2017 የተሰራ ይሄ አሪፍ ይመስላል። ክላውድ አትላስ 2012 የተሰራ ሙቪ ነው። ይሄንንም እዩትና ንገሩኝ። ቀጣይ ደግሞ ቢፎር ሰንራይዝ 1995 ይሄ ትንሽ ቆየት ያለ ነው ግን እስቲ ያዋቸውና ከዛ በኋላ ትነግሩኛላችሁ ተመችቶን አልተመቸንም የሚለው ምንድነው። ይሄ ወገንታት ምን እሺ ነው ወያ ስማሙል ያቹ የፖድካስት እንትንም አለ እዚህ ጋር የሳይ ይሄ ድሪም ነው። በቃ ከጀለሶች ጋር ሆናችሁ እንደዚህ አይነት ፖድካስት ይኖራችሁ ምንም አላላችሁ ማሜን ብሉ በቃ አስፋሽቷል። ይሄን መሰለ ጸዴ ማይክ እዛ ጋር ቮይስ ኮንትሮል አለች። ካሜራዎቹ ድቅ ይላል። ገራራሚ እንትን ያለው ቪንቴጅ የሆነ ቫይብ ነው ያለው። ይሄ ደግሞ ሙቪና የሚጽፉበት ነው መሰለኛ። ኦኬ ሰው ከዚህ ጋር መጻፍ ይችላል መሰለኛ የሆነ ኮንሰፕት ነገር ምናምን
ምን እንጻፍ እዚህ ጋር የፊልም አይዲያ የለንም። ያው እንግዲህ ቀለል አድርገን ስለነዋል እንዳይዳ እንግዲህ ተጠቀሙበት። ለሶች ጋር መቼ ሲሆን ቀን ይኖራል መች ይቀራል ባችሁ እመቤቴ ድረሽ እንዴት አባቱ ነው የሚያምረው። ዮ ወገንታት እንዲናችሁልኝ ማን ነው ሰያት ተከስቷል አባቴ። ዛሬ የምንገኘው የቤጂንግ የሙቪ ኤግዚቢሽን ሲሆን እንግዲህ ውስጥ ለማሳየት እንደሞከርኩት አንዳንድ ሙቪዎችን ለማሳየት እዚህ ሞክረዋል። እንዴት አኒሜሽን ሙቪዎች ወይ ደግሞ አክሽን ይሄ ደግሞ የኮንሰፕት ሙቪዎች እንዴት እንደሚሰሩ አንዳንድ አኒሜሽን ሲሰሩ መጀመሪያ በኮንሰፕት ደረጃ ስዕላቸውን ደቅ ያደርጋሉ እና ያን ነገር ለማሳየት ሞክራለሁ። እንደምታዩት በጣም ጸዲ ስፓት ነው እና ወገንታ እንግዲህ የሆነ ቀን ደግሞ ከጀለሶች ጋር እንደዛ አይነት ፖድካስት ይኖረናል አይደል? ሁኖስ ብቻ ጥሩ ነገር ማኒፌስት ማድረግ ጥሩ ነው። ይሳካላችኋል። እናንተ ብቻ ወጥራችሁ ስሩ ይላል ወእለን ነእለን ብለን ነው ማርያም በጣም ጸዴ ነው። ማይኩ ትሉ በስመ አብ አና ሚካይ ምን አልሽኝ አባቴ ዛጋ ወና ሾፍ ፋሮና ምንድነው ምን ኬዝ ምናምን የሳይ ይኖረናል አባቴ ያ መመቤቴ ጽድት ያለ ነው ማርያምን እና ወገንታት እንግዲህ የዛሬ ቪዲዮአችን ይሄን ይመስል ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ እዚህ ቤጂንግ እንግዲህ ተፈተፍ ይያለው ለናንተ ለማሳየት አይ ሆፕ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምላችሁ በያላችሁ በሰላም ሁሉ ይመቻችሁ። ፒስ አውት። ዛሬ ቪዲዮ ደግሞ ስፖንሰር ያደርገን ሌጋሲ ስፖርት ነው። የተለያዩ ኦሪጂናል ማሊያዎች እንዲሁም የስፖርት እቃዎችን የምታገኙበት ቦታ ሲሆን አድራሻችን 22 ከጎላጉላ አጠገብ ደዋ ህንጻ አንደኛ ፎቅ ላይ እንገኛለን። ስልካችን 0921557700 ሲሆን ቴሌግራም ቲክቶክ ኢንስታ እንዲሁ ፌስቡክ ሁሉ ሶሻል ሚዲያዎች ላይ አለን። የምትፈልጉትን ማሊያ ይዘዙን በፍጥነት እናቀርባለን። ኦሪጂናል እቃዎች ከፈለጉ ሌጋሲ ስፖርትን ምርጫዎት ያርጉ። ሌጋሲ ስፖርት እናመሰግናለን። ይመቻችሁ። ስሚ አሁን እኮ ቪዲዮውን ማን ቪው እንዳየ አውቃለሁ። ስለዚህ ዝም ብለሽ ላይክ አድርጊ እንዳይደብረን እንዳያገማምተን እፈልገዋለሁ። ላይክ አድርጊልኝ። ይመችሽ። ቶራ ታማኝ ማኑነ ቀን ቀየረነ ጊዜ ማለመብቱ ያልሰራውነ ዝርያ ቶራ ታማኝ ማኑነ ቀን ቀየረነ ጊዜ ማለመብቱ ያልሰራውነ ዝርያ